ቪዲዮ እንግዲህ ኢፒኤስኤስ ሀብ ሪጅን ዞን ወረዳ የሲዲኤስኤስ ኮሚትመንት ሰብሚሽን ስታተስ እንዴት መከታተል እንደሚችሉ ነው የምንመለከተው። አሁን የገባውበት ዩዘር እንደ አዲስ አበባ 2 ዩዘር ነው። እንግዲህ ቀጥታ በመጀመሪያ ወደ ዳሽቦርድ እንሄዳለን። ወደ ዳሽቦርድ ስንሄድ የአርዲኤፍ ዳሽቦርድ ኦልሬዲ ባለፈው የፎርካስቲንግ ወር ኳንቲፊኬሽን ዳሽቦርድ ነው። አሁን ግን የምንፈልገው የሲዲኤስኤስ ስታተስ ዳሽቦርድ ላይ ነው። እዚህ ሲዲኤስኤስ ስታተስ ዳሽቦርድ ላይ ስንገባ እንግዲህ ሰሚት ያሉ ተቋማት እነማን ናቸው፣ ኮሚትስ ያደረጉ እነማን ናቸው፣ ቶታል ፋሲሊቲዎችስ ምን ያህል ናቸው፣ ምን ያህል ሪሜን አድርገዋል፣ በሀብ በዞን በወረዳ ፊልተር እያደረግኩ የሚመለከት ይችላለሁ። በተጨማሪም ደግሞ እዚህ ጋር ከርሰሩን ጠጋ አድርጌ ምን ያህል ተቋማት ኮሚት አድርገዋል፣ ምን ያህል ሰሚት አድርገዋል፣ ምን ያህል ሪሜኒንግ አለ የሚለውን መመልከት እንችላለን። ከዛ በተጨማሪ ዲቴል ፋሲሊቲዎቹ ፕሮፋይላቸው፣ በተጨማሪ ምን ያህል ሲዲኤስኤስ ቫሊዩ እንዳስገቡ እና ደግሞ ስታተሳቸው ምን ላይ እንዳለ መመልከት ይቻላል። ኮሚትድ የሆኑትን ፊልተር ስናደርግ ኮሚትድ፣ ሰሚትድ የሆኑትንም ለይተን ሰሚትድ። እንግዲህ እዚህ ላይ ዳሽቦርዱን ኢፒኤስኤስ ሀብስ ያለን እየተከታተልን ሰሚት ያደረጉ ፋሲሊቲዎች ሪጅኖችም ዞንም ወረዳ ያ ተቋም ምን ያህል ቫሊዩ ኮሚት እያደረገ ያለው ከበጀት አንጻር ከፋሲሊቲ ሰርቪስ ከሰርቪስ አንጻር ከካፓሲቲው አንጻር የሚለውን ዲቴል እዚህ ጋር መከታተል ይቻላል። እዚህ ላይ ሰሚት የተደረገ ተቋም በአካል እንግዲህ አግሪመንቱን ፕሪንት አድርጎ ፋይናሊ ሳይን ስታምፕ አድርጎ ይዞ ሲመጣ ወደ ሲዲኤስኤስ ማኔጅመንቱ ጋር ነው የምንሄደው። እንግዲህ ተቋሙ ሰሚት ያለውን ዴታ ኢንዲቴል ለመመልከት እዚህ ጋር ሲዲኤስኤስ አግሪመንት የሚለው ላይ እንገባለን። እዚህ ሲዲኤስኤስ አግሪመንት ላይ ገብተን ለምሳሌ አበበች ጎበና ቢሆን ያስገባው የፎርካስት ዴታው ነው የሚታየን። ኮሚትመንቱ አክቲቭ አይደለም። ይህ ማለት ምንድን ነው? ፋሲሊቲው ሰሚት አላደረገም ማለት ነው። ይህ ድራፍት የሆነ ዴታው ነው። አሁን ግን ቅድም የሰራንበት አዲስ ህይወት ሆስፒታል፣ አዲስ ህይወት ጤና ጣቢያ እዚህ ጋር ሰርች ስናደርግ አክቲቭ ሆኖ ሪተርን ፎር ኤዲት ኤንድ ኮሚት የሚል ይመጣልናል። ያ ተቋም እንግዲህ ሃርድ ኮፒ ይዞ የመጣውን ሃርድ ኮፒ እና ሲስተም ላይ ያለውን ማስተያየት ይጠበቅብናል ማለት ነው። እንግዲህ እዚህ ጋር ምን ያህል ቫሊዩ ነው፣ ምን ያህል አይተም ኮሚት አድርጓል፣ ምን ያህል ቫሊዩ ነው ይዞ የመጣው ሃርድ ኮፒስ ከሲስተሙ ጋር ማች የሚያደርግ ነው ወይ? አንዳንዴ አፕዴትድ ያልሆነ ፕሪንት ተቋማት ይዘው ሊመጡ ስለሚችሉ ይህንን ሪቪው ማድረግ ከሃርድ ኮፒው ጋር ማች ማድረጉ ማረጋገጥ። ፕሮዳክት ሌቭል እንደ ሀብ እንግዲህ የምናያቸው ነገሮች ካሉ የምንሰጣቸው ኮሜንቶች ካሉን አይቶ ኮሜንት መስጠት ይቻላል። ያ ተቋም ሰሚት ሲል ቀድሞ ወደ ኢፒኤስኤስ ሀብን ከመምጣቱ በፊት ሪተርን ፎር ኤዲት አድርገን እንዲያስተካክለው ፊድባኩን መንገር እንችላለን። ሁሉም እንግዲህ ኦኬ ከሆነ እቺ ሃይድ ኤንድ እንትኗ ስክሪኗን ለማስፋት ነው። ማች ካደረገልን ዳታው እንግዲህ የሀብ ኮሚትመንቱን ኮሚት የምንል ይሆናል። ይህንን እንግዲህ በአካል ሃርድ ኮፒ ዶክመንቱን ይዘው መጥቶ ዶክመንቱ ማች መሆኑን ካረጋገጥን በኋላ የምናደርገው ነው። ኮሚት እንላለን። እንግዲህ ተቋማት ይዘው የሚመጡት ሃርድ ኮፒ ዶክመንት ኦልሬዲ ኪውአር ኮድ አለው። ኪውአር ኮዱ ስካን አድርጋችሁም ራሱ መሆኑን ማረጋገጥ ትችላላችሁ ማለት ነው። ሪቪው ካደረግን በኋላ ፕሮዳክቶቹን ኮሚት እንላለን። እንደ ኢፒኤስኤስ ሀብ ያለው ሪስፖንሲቢሊቲ ሪቪው አድርጎ ዳታዎቹን ማሟላታቸውን ዶክመንቱን አረጋግጦ ሰሚት ማለት ይሆናል። ሰሚት የተባለውን ኮሚት ያደርጋሉ ማለት ነው ኢፒኤስኤስ ሀብ። የዚህ ፋሲሊቲ ስታተስ ቼንጅ እዚህ ጋር ኮሚት ሲባል ኦልሬዲ ቅድም ያየንበት የሲዲኤስኤስ ስታተስ ዳሽቦርድ ጋር ስንሄድ ኦልሬዲ ኮሚትድ 1 ነበር፣ ወደ 2 ተቀይሯል። እነማን ናቸው ኮሚት ያደረጉትስ የሚለውን ደግሞ ስንመለከት ኦልሬዲ አዲስ ህይወትም ኦልሬዲ እንግዲህ ተፈራርሞ ኮሚትመንቱን ጨርሷል ማለት ነው። ከዛ በመቀጠል እንግዲህ ከሲዲኤስኤስ ስታተስ ዳሽቦርድ በተጨማሪ የሲዲኤስኤስ አግሪመንት ዳሽቦርድ አለ። የዚህ ሲዲኤስኤስ አግሪመንት ዳሽቦርድ ላይ ፋሲሊቲው ሰሚት የሚያደርገውን ዴታ ኮሚት ሲደረግ ወደዚህ ዳሽቦርድ ይመጣል። እዚህ ላይ ሙሉ ዲቴሉን ሳመራይዝድ የሆነ አናሊቲክሱን በዳሽቦርድ መልክ ያመጣልናል። እንግዲህ በባለፈው ዓመት ምን ያህል ነበር ኮሚት ያደረገው 648 ሚሊዮን፣ ከዛ ምን ያህል ገዝቷል፣ ዘንድሮስ ምን ያህል ነበር ፎርካስት ያደረገው፣ በተጨማሪ አሎኬት የተደረገለት በጀትስ ምን ይመስላል፣ 2019 ኮሚትድ ያደረገው ቫሊዩ ምን ይመስላል የሚለውን ማየት ማረጋገጥ። ሪጅን ዞን ወረዳዎችም እንግዲህ ፋሲሊቲው ኮሚት የሚያደርገው ቫሊዩ ከበጀት አንጻር ከፕሮዳክት ከስኮፕ ከሰርቪስ አንጻር
ትክክል ነው ወይ ሪያሊስቲክ ናቸው የሚለውን ማረጋገጥ ያስፈልጋል። ሙሉ ቶፕ 10 ፕሮዳክቶቹን እዚህ ጋር ያሳየናል። ከዛ በተጨማሪ ደግሞ በፕሮዳክት ባይ ቻርት እዚህ ጋር ያመጣል። ፋሲሊቲ ታይፕም ዳታ እያገባ ሲሄድ ይሄ ደግሞ ከሪጅን አንጻር በሪጅንም ዳታውን እየከፋፈለ የሚያሳየን ነው የሚሆነው ማለት ነው። ኦቨርኦል የሲዲኤስኤስ አግሪመንት ኮሚትመንቱ እና ሰሚሽን ስታተስ ፎሎ አፕ ዳሽቦርዱን በዚህ ላይ ማየት እንችላለን ማለት ነው። እንግዲህ ኮሚትመንቱን በዚህ መልኩ ቼክ ካደረግን ቀጣይ ስቴፕ የሚሆነው ያ ተቋም ሰፕላይ ፕላንን አስገብቷል ወይስ አላስገባም የሚለውን ቼክ ማድረግ ያስፈልጋል። እዚህ ጋር ስንገባ የሀብ ፕላኒንግ ስታተስ ላይ ቼክ ማድረግ ይቻላል። እንግዲህ ያስገቡ ፋሲሊቲዎች እነማን ናቸው? እዚህ ጋር የዚህ ፎርዝ ኳርተርን ነው እንግዲህ ማስገባታቸውን ማረጋገጥ የሚኖርብን። የፎርዝ ኳርተር ያስገቡ ተቋማት ካሉ እዚህ ጋር እንመለከታለን። ካላስገቡም እንግዲህ እንዲያስገቡ ከዛም የኳርተር ሰፕላይ ፕላናቸውን ሰሚት እንዲያደርጉ ኦልሬዲ ሪጅን ዞን ወረዳ በተጨማሪም ፔስቴሰር ያንን ፋሲሊቴት አድርጎ ያላስገቡም ካሉ እንዲያስገቡ ማስደረግ ይኖርብናል ማለት ነው። ኦቨርኦል እንግዲህ የሲዲኤስኤስ ኮሚትመንት ሰብሚሽን ሰፕላይ ፕላን እና ቼክ የማድረጉ ኦቨርኦል ስቴፕ ይመስላል።